ሃይ ውድ ተከታታዮቼ እንዴት ናችሁ? ዛሬ በሌላ ርዕስ ተመልሻለሁ። በተለይም ደግሞ ሁሌም ቢሆን በተለይ እኛ እግር ኳስ አፍቃሪያን ሁሌም አንድ ውድድር ዓመት አልቆ ሌላኛው እስኪጀምር ድረስ በጉጉት ነው የምንጠብቀው። የፕሪሲዝን ጨዋታዎች አያልቁም እንዴ እንላለን። አሁን እንግዲህ የአውሮፓ ሊጎች ሊመለሱልን ነው። በተለይም ብዙዎቻችን ደግሞ የምንወደው የእንግሊዝ ፕሪሚየር ሊግ ደግሞ ሊጀምርልን ነው። ታዲያ ከሱ በፊት ሟሟሻው ደግሞ የኮሚኒቲ ሺልድ ጨዋታ ነው። የኤፍኤ ካፕና የፕሪሚየር ሊጉ አሸናፊዎችን የሚያገናኘው ጨዋታ ማለት ነው። ታዲያ እንግዲህ ዛሬ ይሄን ካልኳችሁ ስለዚህ ነው ርዕስ የሚሆነው። በእርግጥ ብዙዎች እንደ ተራ ውድድር የሚያዩት አሉ። ከወዳጅነት ጨዋታ የዘለለ እንደ አቋም መፈተሻ የሚያዩት አሉ። ነገር ግን ደግሞ ተቀናቃኝ የሆኑ ክለቦች ሲገናኙ ግን ትርጉሙ ከዛ ከፍ ያለ እንደሆነ ማንሳት እንችላለን። ማን ዩናይትድ 21 ጊዜ አንስቷል ይህን ዋንጫ፣ አርሰናል 17 ጊዜ፣ ሊቨርፑል 16 ጊዜ፣ ኤቨርተን 9 ጊዜ፣ ማንቸስተር ሲቲ 7 ጊዜ አሸንፏል። ስለዚህ አርሰናል ለ18ኛ ጊዜ፣ ማንቸስተር ሲቲ ደግሞ ለ8ኛ ጊዜ ይህንን ዋንጫ ለማሳካት ነው የሚጫወቱት። አምና ክሪስታል ፓላስ ሊቨርፑልን በመለያ ምት አሸንፎ በታሪኩ ለመጀመሪያ ጊዜ ይህን ዋንጫ አሳክቶ ነበረ። መደበኛው ሰዓት 2-2 ተጠናቆ ማለት ነው። ከዚህ ውድድር ኮሚኒቲ ሺልድ ሲነሳ በጣም የሚያስገርመኝ ታሪክ ካየሁት ምን መሰላችሁ? እስከ 1993 ድረስ ዋንጫው ሼር ይደረግ ነበረ። ጨዋታው በ90 ደቂቃ ባቻ ውጤት ከተጠናቀቀ ብዙዎቻችን ፔናልቲ የሚለው ነገር ነው ወይ መለያ ምት የሚለው ነው ወደ አይምሮአችን የሚመጣው። ግን አይደለም። ሁለቱ ክለቦች ዋንጫውን 6 ወር በካቢኔታቸው ያስቀምጣሉ ይላል ታሪክና በጣም አስገራሚ ነው። እንደዚሁም ይህንን ደግሞ በ1991 አርሰናልና ቶትናም ጨዋታቸውን 0-0 ያጠናቅቃሉ። ከዛ በኋላ ዋንጫውን ሼር ነው ያደረጉት ቀደም ብዬ ባነሳውላችሁ መንገድ ማለት ነውና ስለ ኮሚኒቲ ሺልድ ጨዋታ ሲነሳ በ1967 ማን ዩናይትድ ከቶትናም በነበራቸው ጨዋታ ላይ የማን ዩናይትድ ግብ ጠባቂ ፓት ጄንግስ ያስቆጠራት ግብ ሁሌም ከውድድሩ ጋር አብራ ትነሳለች እንደ አንድ ትልቅ ታሪክ ሆና። ምንድነው በቀጥታ ግብ ጠባቂው የቶትናም ግብ ጠባቂ ላይ ያስቆጠራት ግብ ማለት ነው። ሌላኛው ማንቸስተር ሲቲ በ1937 የኮሚኒቲ ሺልድ ዋንጫን አሸንፎ ከዛ ደግሞ ወደ ሻምፒዮንሺፑ የወረደ ክለብ ሆኗል። ይሄኛውም የዚህ ውድድር ታሪክ ሲነሳ አብሮ ከሚነሱ ታሪኮች መካከል አንዱ ነው። ብዙም ታሪኩ ላይ ወይም ያለፈው ታሪኩ ላይ ብዙም መቆየት አልፈልግም። በርካቶች the community shield curse ይሉታል ወይም ደግሞ የኮሚኒቲ ሺልድ እርግማን እያሉ ይጠሩታል። ታዲያ ለምንድን ነው እንደዛ እያሉ የሚጠሩት? ምክንያቱ ደግሞ ዋንጫውን ያነሳ ክለብ የሊጉን ዋንጫ አያሳካም ተብሎ ስለሚታመን ነው። ለዛም በቁጥር ደግሞ ያስደግፉታልና ፕሪሚየር ሊጉ በአዲስ መልክ ፎርም ከተደረገበት ማለትም ከ1992 ጀምሮ 34 የኮሚኒቲ ሺልድ ውድድሮች ተከናውነዋልና ከነዚህ ውድድሮች ኮሚኒቲ ሺልዱን አንድ ቡድን ካሸነፈ በኋላ የውድድር ዓመቱ ሲጀምር ሊጉን ማሳካት የተቻለው 8 ጊዜ ብቻ ነው። ያንንም ደግሞ በፐርሰንት ሰርታውት ነበርና 23.5% ብቻ ነው ይላሉና በጣም ይገርማል። ምክንያቱም 23.5% በጣም ትንሽ ነውና በጣም አስገራሚ ያደርገዋል። ለዛም ነው ብዙዎች የኮሚኒቲ ሺልድን ኮሚኒቲ ሺልድ ካርስ እያሉ የሚጠሩት። ለዛ ነው የቅርቡን ብናነሳ ከ2018-19 በኋላ ማንቸስተር ሲቲ ሁለቱንም ዋንጫ ካሳካ በኋላ እስካሁን ያሳካ የለም። ስለዚህ ዘንድሮ ማንቸስተር ሲቲ የሚያሳካ ከሆነ የራሱን ታሪክ በራሱ እጅ ያስቀጥለዋል ማለት ነው እና እንደዚሁም አርሰናል ደግሞ ካሳካ ከማንቸስተር ሲቲ በኋላ ሌላኛው ይሄንን ያሳካ ተብሎ ይወራለታል። ከኮሚኒቲ ሺልድ ዋንጫ ድል በኋላ በሊጉ ደግሞ በጣም ደካማ የሆነ ወይም ደግሞ የከፋ አጨራረስ ያደረጉ ክለቦችም አሉ። በ2020 አርሰናል የኮሚኒቲ ሺልድ ሻምፒዮን ከሆነ በኋላ በሊጉ 8ኛ ደረጃን ይዞ ነበር ያጠናቀቀው። ሌስተር ሲቲ ደግሞ በ2021 አሸንፎ እንደዚሁ በሊጉ ላይ ደግሞ 8ኛ ደረጃን ይዞ አጠናቀቀ። አምና ደግሞ ክሪስታል ፓላስ ሊቨርፑልን አሸንፎ ወደ ፕሪሚየር ሊጉ ካቀና በኋላ በፕሪሚየር ሊጉ 15ኛ ደረጃ ላይ ነው ሆኖ ያጠናቀቀው ማለት ነውና ይህ በጣም አስገራሚ ነገሮች ናቸው ብለን ማንሳት እንችላለን። ወደ ነገው ጨዋታ ፊታችንን እናዙር።
በከፍተኛ ሁኔታ የአርሰናልና የማንቸስተር ሲቲ ፉክክር ከ2022-23 የውድድር ዘመን ጀምሮ እንደሆነ ሁላችንም በእርግጠኝነት ማንሳት እንችላለን። ዋና ምክንያቶችን ካነሳን ቀድመ የምናነሳው መምህሩንና ደቀ መዘምሩን ነው። ያው የሚኬል አርቴታ ወደ አርሰናል መምጣት አንደኛው ምክንያት እንደሆነ እናነሳለን። ሚኬል አርቴታ በሲቲ የፔፕ ጋርዲዮላ ረዳት አሰልጣኝ ሆኖ ለ3 አመታት ሰርቷል። ከዛ በኋላ በ2019 ወደ አርሰናል መጣ። ማንቸስተር ሲቲን የሚመስል የሚሸት የጨዋታ ፍልስፍናንና ጠንካራ ስለንቦናን በአርሰናል ቤት መገንባት የጀመረበት ነበር። ይህም ነው ፍልሚያውን ያጧጧፈው። ሚኬል አርቴታ ከመጣ በኋላ የተለየው አርሰናል አምቢሽን ያለው አርሰናል ነበር የተመለከትነው። ያም ደግሞ ለፕሪሚየር ሊጉ ዋንጫ የሚኬል አርቴታ ፕሮጀክት ለፕሪሚየር ሊጉ ዋንጫ አብቅቷቸዋል ማለት ነው። አንድ የቀድሞ የአርሰናል ተጫዋቾች ከሚያነሱት ነገር አንዱ አምቢሽን ሲለቁ አምቢሽን የክለቡ አምቢሽን አልታየንም የሚል ነበር። እንደ ምሳሌ ደግሞ ሮቢን ቫን ፐርሲን ማንሳት እንችላለን ማለት ነው። ሌላኛው የተጫዋቾች ዝውውር ነው። ምናልባት የተጫዋቾች ዝውውርን ሳነሳ በርካቶች ይህን እንደ ምክንያት ልናነሳው አንችልም የሚሉ ነገር ሊነሳ ይችላል። ግን በ2022 ክረምት ላይ በማንቸስተር ሲቲ በቃቹ ቢባሉም አርሰናልን ለዋንጫው ያቀረቡት እንደነበሩ መካድ አይቻልም። አሁን የምጠቅሳቸው ተጫዋቾች ማለት ነውና አርሰናል ዋንጫውን ባያነሳም ግን አርሰናልን ለዋንጫው ያቀረቡ ተጫዋቾች ነበሩ። ከማንቸስተር ሲቲ በ2022 ወደ አርሰናል ወደ ኤምሬትስ የመጡ ተጫዋቾች ማለት ነው። የጋብሪኤል ጄሱስ እና አሌክሳንደር ዚንቼንኮ ዝውውር ማለት ነውና እነዚህ ተጫዋቾች ሚናቸው የላቀ ነው ብዬ አስባለሁ። ትንሽ ጋብሪኤል ጄሱስ አሁን ዋንጫውን አሳክቷል ከአርሰናል ጋር። ነገር ግን ምናልባት ከዚህ ከአርሰናል የዋንጫ ድል ጋር ሲነሳ አሌክሳንደር ዚንቼንኮ ይህንን ክብር አግኝቶ ቢሆን ኖሮ ብለው የሚያነሱ በርካታ የአርሰናል ደጋፊዎችም እንደዚሁ አሉ። በተለይ ሁለት የውድድር አመታት ይነሳሉ ስለ ሁለቱ ከፍተኛ የሆነ ፉክክር ሲነሳ ማለት ነው። 2022-23 እና 2023-24 ሲዝኖች ማለት ነው። በ2022-23 አርሰናል ሊጉን ለረጅም ቀናት መርቶ በመጨረሻዎቹ ሳምንታት ነው በማንቸስተር ሲቲ ዋንጫውን ተነጥቆ ከዛ ደግሞ በ2023-24 ደግሞ ይበልጥ እስከ 38ኛው ሳምንት ድረስ ተናንቀው የቀጠሉበት በዛም የውድድር አመት ማንቸስተር ሲቲ በሁለት ነጥብ ልዩነት ዋንጫውን ደግሞ ያነሳበት የውድድር አመት ማለት ነውና በሁለቱ ቡድኖች መካከል የሚደረጉ ጨዋታዎች ላይ በፊት ላይ ብዙ ግቦች ይቆጠሩ ነበር። አሁን ግን ቀደም ከጠቀስኳቸው የውድድር አመቶች ወዲህ ግን ብዙ ግቦች አይቆጠሩም። በጥንቃቄ የተሞላ ታክቲካሊ የበለጠው ሜንታሊ ሞንስተር የሆነው የሚያሸንፍበት ነው። የሁለቱን አሁን ላይ ያለን ፉክክር ከቀድሞ የአርሰናልና ማንቸስተር ዩናይትድ ታሪካዊ ትንቅንቅ ጋር ያነጻጽሩታል። ለኔ ባያስማማኝም ለኔ የሚለው ይሰመርበት የሁለቱ ተቀናቃኝነት በማንቸስተር ዩናይትድ እና በአርሰናል ደረጃ ነው ብዬ ስለማላምን ብዙዎች ግን ያነጻጽሩታል። ሜዳ ላይ የነ ጋብሪኤል ማጋሌሽ እና የኤርሊንግ ብራውት ሃላንድ ትንቅንቅ አንዱ የሚነሳው ነው። ለዛ እንደ ምሳሌ ከሚነሱ ነገሮች ማለት ነው። ከሜዳ ውጪም በቃላት ጦርነት ሁሌም ቢሆን የቀጠለ ነው የሁለቱ ጨዋታ። በርናንዶ ሲልቫ የሰጠውን ጠንካራ ንግግርም እንደዚሁ ማንሳት እንችላለን። ያብጠለጠለበት ማለት የሚቀለን ይመስለኛል። በተለይ የአርሰናልና የማንቸስተር ሲቲን ፉክክር እንደ ሊቨርፑልና ማንቸስተር ሲቲ ፉክክር አላየውም ብሎ ነበር። በተለይ ከአርሰናል አጫውት ጋር አያይዞ አንስቶ ነበር። በደጋፊዎች መካከልም ይሄ ጦርነት ቀጥሎ ብዙ ጊዜ በሶሻል ሚዲያዎች ላይም ተመልክተናል። በየስታዲየሙ የነበረው በተለይ የውሃ ፕላስቲኩ ታሪክ የተለየ ነበር። ብዙ ነገሮችን ማንሳት እንችላለን። ሜዳ ላይ ስለሚኖረው ነገር ከማንሳቴ በፊት ግን አብራችሁ ናችሁ ወይ? በላይክ ኮሜንት፣ ሼር እና ሰብስክራይብ በማድረግ ፍቅራችሁን ድጋፋችሁን አሳዩኝ እንጂ ለማለት ነው። እሺ እንቀጥል። በጨዋታው ምን ልንጠብቅ እንችላለን? ስለሱ ላንሳ። አሰልጣኞቹ ኪ ስለሚሆኑ ቁልፍ ስለሚሆኑ ከነሱ ልጀምር። ሚኬል አርቴታና ኤንዞ ማሬስካ። በዚህ ጨዋታ በርካቶች ለማይክ አርቴታ የተሻለ ግምት ሰጥተዋል። ያው አርቴታ ከሚያውቀው ስብስብ ጋር መሆኑ፣ ማሬስካ ደግሞ በተቃራኒው በአዲስ ኃላፊነት ስለሆነ ማለት ነው።
ሌላው ደግሞ ይህንን የሚደግፉ ቁጥሮችንም አብረው ያነሳሉ። የእርስ በርስ ግንኙነቶች 3 ጊዜ በለንደን ደርቢ ተገናኝተው አርቴታ የተሻለ ነገር አለው። አንድ ያሸንፈው ሁለቱ ባቻ ውጤት ነው የተጠናቀቀው። ስለዚህ በዚህ ጨዋታ በአራተኛው ግንኙነት ማሬስካ ለመጀመሪያ ጊዜ ለማሸነፍ ይሆናል ማለት ነው በጨዋታው ላይ። እዚህ ጋር ግን ምናልባት ማንሳት መወደው ነገር ምንድነው ማሬስካ ለስብስቡ አዲስ ሊሆን ይችላል፣ ግን ደግሞ ለመልበሻ ክፍሉ ስል ከተጫዋች ውጪ ያለው ማለት ነው ለኢትሃድ አጠቃላይ ለክለቡ አዲስ አይደለም። በደንብ የማን ሲቲን ካልቸር ጠንቅቆ ያውቃዋል። ያ ያግዘዋል፣ ያቀልለታል ብዬ አምናለሁ። በእርግጥ በሜዳ ላይ የሚታየው ታክቲካል ነገሮች እንዳሉ ሆነው ማለት ነው ዋንኛ ስራ ለኔ ከሜዳ ላይ ያለው ነገር እንዳለ ሆኖ ከዛ በላይም ግን ተጫዋቾችን ማኔጅ ማድረግ ነው ብዬ አስባለሁ። እሱ ወሳኝ ስለሆነ መልበሻ ክፍል ማኔጅ የምታደርግበት መንገድ ነው ሜዳ ላይ ሄዶ ጥሩ ነገር ሊያሳይ የሚችለው ብዬ ስለማምን ማለት ነው። ምክንያቱም የተበጠበጠ የመልበሻ ክፍል ካለ ወይም ደግሞ ማኔጅ ማድረግ ያልቻልካቸው ተጫዋቾች ካሉ በሜዳ ላይ የሚኖረው ነገር ከባድ ስለሚሆን ማለት ነው። እንደውም ከተሾመ በኋላ ከፔፕ ጋር በደንብ እንዳወሩና ብዙ ነገሮችን ፔፕን እንደጠየቀው በተለይ ስለ ስብስቡ ስለ ተጫዋቾቹ ሁሉ ብዙ ነገሮች እንደተማከሩ ሁሉ መረጃዎች ወጥተው ነበር። ማሬስካ ራሱ ሄዶ ነው እንደውም ወደ ፔፕ የሚል መረጃዎች ወጥተው የሰማነውና በእርግጣው የፔፕ ረዳት ወይ ምክትል ሆኖ ሰርቶ ሊሆን ይችላል። ከፔፕ በእርግጠኝነት የወሰደው የተማረው የቀዳው የጨዋታ መንገድም ሊኖር ይችላል። ግን ደግሞ አዳይንድ የራሱ የሆነ የጨዋታ መንገድ ፍልስፍና አለው። በሜዳ ላይ እያጠናከረ ባለው ስብስብ እንዴት ተርናውት ያደርግለታል የሚለው ያው በዚህ በኮሚኒቲ ሺልዱ ጨዋታ ላይ ፍንጭ የሚሰጠው ነገር ይኖራል። ከዛ ደግሞ በሲዝኑ ላይ ደግሞ የምናየው ነገር ይሆናል ማለት ነው። ሲቲን ይዞ ከአርሰናል ጋር ሲጫወት አዲስ ሊሆን ይችላል፣ ግን ደግሞ ግለቱን የሚያውቁ ለክለቡ የሚፋለሙ የሲቲ ተጫዋቾች አሉ። እነዚህ ተጫዋቾች ባትል ያደርጋሉ በእርግጠኝነት ማለት ነው። በጨዋታ ላይ ለሁለቱም መልካም ነገር ምንለው የወሳኝ ተጫዋቾች መመለስ ነው። አርቴታ ፕሪማች ፕሬስ ኮንፈረንስ ላይ ቡካዮ ሳካና ዲክላን ራይስ ዝግጁ ናቸው ብሏል። ይሄ በጣም ለአርሰናል ትልቅ ነገር ነው። ከሲዝኑ ጅማሩ አስቀድሞ የሚኬል አርቴታ ቋሚ 11 በደንብ ፍንጭ የሚሰጥበት ይሆናል ተብሎ ይጠበቃል። ምክንያቱም አንዳንድ ቦታዎች ላይ ብዙ አዲስ ነገሮች ላይኖሩ ይችላሉ። የምናውቃቸው የማይነኩ ተጫዋቾች በተለያዩ ፖዚሽኖች ላይ ስላሉ ማለት ነው። ቡካዮ ሳካ፣ ዲክላን ራይስ፣ ጋብሪኤል ማጋሌሽ እነዚህ ተጫዋቾችን ማንሳት እንችላለን። ነገር ግን ለምሳሌ የተከላካይ ክፍሉ ላይ አራቱ ተከላካዮቹ የሚኬል አርቴታ የተከላካይ መስመር የሚመርጠው እነማን ናቸው? የግራው መስመር ላይ ማርቲኔሊ ወይስ ደግሞ ዞሊስን? ዙቢሜንዲም ሙሉ በሙሉ ዝግጁ ነው ብሏል ሚኬል አርቴታ። አዲሱ ፈራሚ ብሩኖ ጉማሬሽ ቋሚ ሆኖ ይህን ጨዋታ ይጀምራል የሚል መረጃዎችም እየተሰሙ ይገኛሉ። ታዲያ እንግዲህ አሁን ላይ ጥያቄው ከማን ጋር ሊጣመር ይችላል ወይም ከማን ጋር ተጣምሮ ይጀምራል የሚለው ነው። ከማይልስ ሉዊስ ስኬሊ ጋር ወይስ ከራይስ ጋር ወይስ ደግሞ ከዙቢሜንዲ ጋር የሚለው ተጠባቂ ነው። አንዱ ከጨዋታው እኩል የሚያጓጓ ነገር ነው። በዚህ ጨዋታ ላይ አርቴታ ሶሊድ የሆነ አማካይ ክፍል ይዞ ይገባል ብዬ አስባለሁ። በጨዋታው የአርሰናል የፊት መስመርና ኋላ መስመር ደግሞ የሆነ ስቴትመንት የሚሰጡበት ጨዋታ መሆን አለበትም ብዬ አምናለሁ። ፊት መስመሩ ላይ የመድፈኞቹን ደጋፊዎች ያሳሰበ ሆኗል። we need a number 9 አሁን ላይ ተደጋግሞ የሚሰማ ነገር ሆኗል። በፕሪሲዝን ላይ በተደጋጋሚ ደጋፊዎች ብዙ ያላሳመናቸው ነገሮች እንዳሉ ሲያነሱ ስለነበር ማለት ነውና ተከላካይ ክፍሉ ፕሩቭ የሚያደርገው ነገር ምንድነው? የአርሰናል ባክላይን ከዊሊያም ሳሊባ ውጪ እንዴት ሆኖ ውድድር አመቱን ሊጓዝ ይችላል? ምክንያቱም ለበርካታ ወራት ሳሊባ የማይኖርበት ነገሮች ስላሉ ማለት ነው። የጀርባ ጉዳት ላይ ስለሆነ ማለት ነው። ያለ ሳሊባ አራቱ ምርጫዎቹን ይዞ ሚኬል አርቴታ ኖ ሳሊባ ኖ ፕሮብለም የሚል ሶሊድ ፐርፎርማንስ ማሳየት ይኖርባቸዋል። ቀደም ብዬ እንዳነሳሁት በፕሪሲዝን ላይ ጨዋታዎች ላይ ጥያቄ የሚያጭሩ ነገሮች ስለታዩ ማለት ነው። በተለይም ደግሞ ኤርሊንግ ብራውት ሃላንድ ያው ለጨዋታ ዝግጁ ነው። ማሬስካ ተጫዋቹን ዘግይተው ቢያገኙትም ግን
ካለሟንጫው ረፍት መልስ ማለት ነው ለጨዋታው ዝግጁ እንደሆነ ፕሪማች ፕሬስ ኮንፈረንስ ላይ ተናግረዋል። የአርሰናል ባክላይን በደንብ ይፈተናል። አርሊንግ ብራውት ሃላንድ ብቻ አይደለም ሌላ ፎርስም አላቸው ማሪስካ በማጥቃቱ ላይ እንደነ አንቶይን ሴሜኒዮ ጀርሚ ዶኩና ፎደንን የመሳሰሉ ደግሞ ያጥቂ ክፍላቸውን በደንብ የፊት መስመራቸውን የሚያጠናክርላቸው ደግሞ ሌላ ፎርስ አላቸው። ስለዚህ አርሰናል የመከላከል ወይም ደግሞ የአርሰናል ባክላይን የተከላካይ ክፍል በምን መልኩ ነው ይሄንን የሚቋቋመው? በእርግጥ አሁን አርሰናል ሌላ የአንድ የመሃል ተከላካይ ሊያስፈርም እንደሆነ እየተነሳ ነው። ያው የኮንሳ ነገር ካስቶን ቪላ ጋር ተደራድሮ ወይም የተጫዋቾች የዝውውር መስኮት ከመዘጋቱ በፊት እሱ ዝውውር ሊያሳካው ይችላል። እሱን አይመስልም። እንደውም ከሱ ይልቅ የቀድሞ የሊቨርፑል ተጫዋች የሆነው አሁን ላይ በሊቨርኩሰን እየተጫወተ የሚገኘው ዣሬል ኳንሳን እንደውም እሱን የማግኘት እድሉ የተሻለ ነው። ለዚህም ደግሞ ንግግር ላይ እንደሆነም ተሰምቷል። ሌላው ወደ አማካይ ክፍሉ እንምጣ። ማሪስካ ሮድሪን በማያሰልፈው የአማካይ ክፍላቸው ከጠንካራው የአርሰናል አማካይ ክፍል ጋር በመሃል ሜዳው ላይ የሚኖረውን ባትል ያሸንፋሉ ወይ የሚለው ሌላኛው አጓጊ ነገር ይሆናል ብዬ ወይም ደግሞ እኔ ከመጠብቃቸው ነገሮች አንዱ ነው። በርካቶች እንግዲህ የኔም ግምት አርሰናል የአማካይ ክፍሉ ባትል ላይ አርሰናል የተሻለ ሆኖ ይወጣል ብዬ አስባለሁ። ግን ሁሌም ጨዋታው አማካይ ክፍል ላይ ብቻ የሚገደብ ስላልሆነ ግን ሌሎች ክፍሎችም ወሳኝ ይሆናሉ ማለት ነው። ልዩነት ፈጣሪ በሁለቱም በኩል ካላችሁኝና አንዳንድ ተጫዋች ጥሪ ብትሉኝ መልሴ የሚሆነው ከአርሰናል ክሪስቶስ ዞሊስ ነው። ሌላኛው ደግሞ ከማንቸስተር ሲቲ አርሊንግ ብራውት ሃላንድ ነው። ዞሊስ ስል በርካቶቻችሁ ለዛ ላታጩት ትችላላችሁ ወይም ጥያቄ ልታነሱ ትችሉ ይሆናል ከብዙ ነገር አንፃር ተጫዋቹ አዲስ መሆኑ ምናምን ነገር ማለት ነው። ነገር ግን ይሄ የኔ ግምት ነው። በዚህ ጨዋታ ላይም የዚህ ተጫዋች ሚና በጣም የላቀ ይሆናል ብዬ ነው ማስበው። በዚህ ጨዋታ ላይ አርሰናል በሚያደርገው የግራ መስመሩ የማጥቃት ላይ ማለት ነውና ፕሪ ሲዝን ላይም ራሱን በደንብ ተጫዋች አሳይቷል ብዬ አስባለሁ። ሚኬል አርቴታ ቋሚ አድርጎ ያስጀምራል ብዬ አስባለሁ። በእርግጥ አላቅም እንግዲህ የነገ ዲሲሽኑ ምን ሊሆን ይችላል እናያለን። ለማንኛውም 11 ሰዓት ሲል ዛሬ በሚጀምረው ጨዋታ መልሱን እናገኛለን። ግምታችሁን አስቀምጡልኝ። ሰብስክራይብ፣ ላይክ እንዲሁም ሼር ስለምታደርጉም ከልብ አመሰግናለሁ። ቤተሰብ ያልሆናችሁም ቤተሰብ እንድትሆኑ ጋብዛለሁ። ለዛሬ ቻው።